እነዚህን 16 ወሳኝ የምላቸውን ነገሮች ማድረግ ከቻላችሁ የእውነት በሰው ዘንድ ትከበራላችሁ። በጣም የሚጠቅሟችሁ ወሳኝ የሚባሉ ፖይንቶች ናቸው። በተለይ ደግሞ ቲኔጀርና ወጣቶች ከሆናችሁ። ሰላም ጤና ይስጥልኝ። ይህ ድንቅ ዓለም በብሩክ የተሰኘው ቻናላችን ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። ዛሬ ደግሞ 16 በጣም በህይወታችን ሊጠቅሙን የሚችሉ ነገሮችን እንነጋገራለን። አንደኛና ከምንም በላይ የማስቀምጠው ከፈጣሪያችሁ ጋር መገናኘት። ከፈጣሪ ጋር መገናኘት ወይም ደግሞ ወደ ፈጣሪ መቅረብ አሸናፊ እንድትሆኑ ይረዳችሁ። ያው በፈጣሪ ያለ ዓለምን አሸነፈ አይደል የሚባለው። ምክንያቱም ከሱ እጅ ስትሆኑ ወድቃችሁ አትወጡ። እኔ ህይወት ኤክስፒሪየንስ እግዚአብሔርን ማክበርም ወደ ፈጣሪያችሁ መቅረብም ወሳኝ የሚለው ፖይንት። ወደ ቀጣዩ ርዕስ እንግባ። አንደኛው ውሃ አብዝቶ መጠጣት። ውሃ መጠጣት በጣም ጤነኛ እንድትሆኑ ይረዳል። ያው ብዙ ጊዜ ስለ ጤና ሲወራ ውሃ መጠጣት ከምንም ነገር በላይ የሚመደብ ነገር ነው። ውሃ ከምንም በላይ ጥንካሬ፣ ብርታት፣ ንቁ እንድትሆኑ ያግዛችሁ። ስለዚህ ውሃ በጣም አብዝታችሁ መጠጣት ተገቢ ነው። ሁለተኛ የአካል ብቃት እንቅስቃሴ መስራት፣ ዱ ወርክአውት። ይህን ስል ግን ብዙ ሰው ጂም መስራት ብሎ ያስባል። ጂም መስራት ብቻ ማነው አካል ብቃት እንቅስቃሴ ነው ብሎ ያስተማራችሁ? እጅግ በጣም ብዙ አይነት የአካል ብቃት እንቅስቃሴዎች ስላሉ ለምሳሌ ያህል እንኳን ስንጠቅስ ዳንስ፣ ካለስትኒክ፣ ቴኳንዶ፣ ማርሻል አርት፣ እነዚህ ከብዙዎቹ በጥቂቶቹ ናቸው። ስለዚህ እንቅስቃሴ ማድረግ ልመዱ። ሶስተኛ መጽሐፍትን ማንበብ። መጽሐፍትን ማንበብ በጣም ትልቅ አስተሳሰብ እንዲኖራችሁ ይረዳችኋል። ጭንቅላታችሁ ክፍት እንዲሆን ያግዛችኋል። የተለያዩ ሰዎች አስተሳሰባችሁ ወደ እናንተ ሲመጣ ብዙ አይነት እይታ እንዳለ እንድትረዱ ያግዛችኋል። አይ ነው መጽሐፍ ስትይዙ በጣም እንቅልፍ ይጠራል፣ ይደክማችኋል፣ እንቅልፍ ይላችኋል ምናምን እረዳችኋል። የማውቀው ስሜት ግን አንድ እንድታደርጉልኝ የሚፈልገው ነገር ቢቻል ጥንክር ብላችሁ በቀን 10 ገጽ ብቻ አንብቡ። አለቀ። እስቲ አስተውሉ። በቀን 10 አነበባችሁ ማለት በአመት 3650 ፔጆች እንድታነቡ ያግዛችኋል። ከ20 እስከ 30 የሚሆኑ መጽሐፍቶች ማለት ነው። ዘ ኔክስት ዋን ራይቲንግ። ይህ ልማድ ብዙ ጊዜ በሀገራችን ላይ ብዙም አላስተውለው። በጣም ያበሳጫችሁ ነገር ሊኖር ይችላል፣ ወይም ደግሞ በጣም ያናድዳችሁ ነገር እንድትረሱትና እንዲበርድላችሁ ያደርጋል፣ የሚሰማችሁ ሰው ከሌለ ማለት ነው። በተጨማሪ ደግሞ አስቸኳይ የሆነ ሐሳብ ወደ አእምሯችሁ ከመጣ ወይም ደግሞ ድንገት ልትረሱት የምትችሉት ወይም ድንቅ ሐሳብ ወደ አእምሯችሁ ከመጣ ቶሎ እንድትይዙትና እንዳይጠፋባችሁ መጻፍ ትልቁ መፍትሄ ነው። አምስተኛው ፕሌይ ኤ ጌም። ጭንቅላትን የሚፈትኑ ትልልቅ ጌሞችን መጫወት አእምሮን ክፍት እንዲሆን ያደርጋል። ለምሳሌ ቼዝ የሚጫወቱ ሰዎችን ማየት በቂ። በጣም የተረጋጉ፣ በሰው ዘንድ የተከበሩ፣ የተፈሩ፣ ኮስታራ፣ ማዳመጥ ብቻ የሚወዱ ሰዎች ናቸው። ምክንያቱም እንዲያስተውሉ ስለሚረዳቸው ጌሙ ማለት ነው። ስድስተኛ በጣም ወሳኝ የሚለው ፖይንት ራስን ማረጋጋት። ራስን ማረጋጋት በተናደዳችሁ ሊሆን ይችላል፣ በደነገጣችሁ ጊዜ ራስን ማረጋጋት ከምንም በላይ እንድትከበሩ ያደርጋቸው። ሰባተኛና ዋነኛው ብሎ የሆነ ልማድ ምግብ ማብሰል። ስለዚህ ምግብ ማብሰል የምትችሉ ሆነ በጣም ትልቅና ዋነኛው ቁም ነገር። ስምንተኛ ንጽህና። ስለ ንጽህና ብዙ ማውራት አልፈልግም፣ ምክንያቱም ሁሉም ሰው የሚያውቀው ልማድ ስለሆነ። ንጹህ መሆን እንድትከበሩ እንድትወደዱ ያደርጋቸው። አስተውሉ። ዝንጥ ብላችሁ ሄዳችሁ ሰውነታችሁ የተለየ ጠረን ወይም የሚያስጠላ ጠረን የሚያወጣ ከሆነ ያ ፌር ያልሆነ ነገር። ዘጠነኛ አለባበስ። በጣም ብዙ ሰው ራሱን እየፎገረበት ያለው ነገር ምን እንደሆነ ታውቃላችሁ? ሰው ልጅ ባለባበስ አይለካም ምናምን። ተው፣ እዚህ ጋር አቁሙ። ራሳችሁን መጠበቅ፣ ፕሮቶኮል መሆን፣ አለባበሳችሁ ላይ ዝንጥ ማለት እንድትከበሩ ይረዳችሁ። አስረኛውና ዋነኛው ነጥብ ለራሳችሁ ጊዜ ይኖራችሁ። ከራሱ ዓለም እየጠፋ ነው፣ በሰው መንገድ ብቻውን እየተጓዘ ነው። የምትሰሙት ሰው የሚኖረው የራሱን ህይወት ብቻ። ኦብቪየስሊ እናንተ የሰው ምክር ልትሰሙ ትችላላችሁ። ያ ምክር ላይ የሚጠቅማችሁን ውሰዱ፣ የማይጠቅማችሁን ቆርጣችሁ ጣሉ። አይኑ በጣም ስራ ሊበዛባችሁ ይችላል። በቃ ቤተሰብ ስታግዙ፣ ስራ ስትሰሩ፣ ስታነቡ፣ ብቻ በጣም ብዙ ቦታ ስትሆኑ ጊዜያችሁ ሊያልቅ ይችላል። ቲክቶክ ስክሮል ከምታደርጉበትን 10 ደቂቃ ለራሳችሁ ስጡና ከራሳችሁ ጋር ተነጋገሩ። 11ኛው የዝማሬ ወይም የሙዚቃ መሳሪያዎችን መለማመድ። ለምሳሌ ያህል ከዝማሬ ከበሮ፣ ጽናጽን፣ በገና፣ እነዚህ ለምሳሌ ያህል የጠቀስኳቸው ናቸው። ከዘፈን ደግሞ ወይም ደግሞ ከሙዚቃው ስንል ደግሞ ፒያኖ፣ ጊታር፣ ቫዮሊን፣ እነዚህ ለምሳሌ ያህል የጠቀስኩላቸው ናቸው። እነዚህ ብትለማመዱ ያው ችሎታ፣ ልምድ፣ ዕውቀት አይናቅ እና ይጠቅሟቸዋል፣ ትከበሩበታላችሁ። 12ኛ የሙዚቃ ሊሆን ይችላል የዝማሬዎችን ዜማዎች ማወቅ።
ራሳችሁ እንድትረጋጉ ያደርጋችኋል። ወደ ራሳችሁ ማንነት እንድትመለሱ ይረዳችኋል። 13ኛ ፎከስ ማድረግ በጣም ጠቃሚ። ስታነቡ ሊሆን ይችላል፣ ከሰው ጋር ስትነጋገሩ፣ ብቻ ኤኒቲንግ የሆነ ነገር ስትሰሩ ፎከስ ማድረግ ይጠቅማችኋል። 14ኛ ማዳመጥ በጣም ጥቅም ያለው ነገር። ትልልቅ ሰዎችን አይታችሁ ሊሆን ይችላል፣ ወይም በቃ እድሜያቸው ገፋ የምንላቸው አይነት ሰዎችን አይታችሁ ሊሆን ይችላል። እነዛ ሰዎች ከምላችሁ በላይ ዝም ብለው ማዳመጥን ይወዳሉ። እናንተ የጀመራችሁትን ነገር እስክትጨርሱ ድረስ ያዳምጧቸዋል። ምክንያቱም በኋላ ላይ ስለናንተ እንዲገምቱ ይረዳቸዋል ማለት ነው። ስለዚህ ማዳመጥ በጣም ወሳኝ ነገር ነው። 15ኛ የራሳችሁን ፍላጎት አክብሩ። ለምሳሌ ብዙ ጓደኞች ሊኖሩ ይችላሉ። ከነዛ ጓደኞቻችሁ ውስጥ በጣም መጠጥ የሚፈልጉ ሰዎች፣ መጠጥ ቤት መሄድ የሚፈልጉ ሰዎች ሊኖሩ ይችላሉ። መጠጥ ቤት እንሂድ ሲሏችሁ የመጀመሪያ ቀን እሺ አክሰፕት ልታረጓችሁ ትችላላችሁ። ነገር ግን 2-3ኛ ቀን አብራችሁ ከሄዳችሁ ነገ ከነገ ወዲያ ላይ እነዚህ ሰዎች በመጠጥ ቤት ስም ሲጠሩ አብራችሁ መጠራታችሁ አይቀርም። ስለዚህ ክብራችሁ እንዲነካ ደግሞ ያደርግባችሁ። መጠጥን ለምሳሌ ያልጠቀስኩት እንጂ ከዚህ በላይ ብዙ የሆኑ ችግሮች ወይም ደግሞ የማይጠቅሟችሁ ነገሮች በዙሪያችሁ ሊኖሩ ይችላሉ። እነሱን ማስተዋል የእናንተ ኃላፊነት። 16ኛና የመጨረሻው ፎቶ ማንሳትም ሆነ መነሳት በጣም ወሳኝ ነገር ነው። ቻሉበት። ማርያምን ይጠቅማችኋል። የደረሰበት ስለሚያውቀው ማለት ነው። እዚህ ድረስ ከተከታተላችሁኝ አይቀር እንደወደዳችሁት አልጠራጠርም። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። ቸር ሰንብቱ።